ጤነኛና ማራኪ ቆዳ እንዲኖረው ከፈለጉ ይህ ቪዲዮ ለእርስዎ ነው። ሰላም ጤና ይስጥልኝ፣ ዶክተር ሳላማት ነኝ። በዛሬው ቪዲዮ ቆዳችን የሚጎዱ ምግቦችንና ለቆዳችን የሚስማሙ 4 ምግቦችን እናያለን። ላይክና ሰብስክራይብ ማድረግ አይረሳ። ለቆዳችን ጤንነት የማይመከሩ ምግቦችን ስናይ፣ አንደኛ ስኳር ያላቸው ነገሮች። ስኳር የበዛባቸው ምግቦችና መጠጦችን ማዘውተር የኢንሱሊን መጠንን ከፍ በማድረግ ተፈጥሯዊ ቅባት ወይም ሴበም በብዛት እንዲመረት ያደርጋል። ይህም ለብጉር ያጋልጣል። ሌላው ደግሞ ስኳር መመገብ ኢንፍላሜሽን በመፍጠር የቆዳ መጨማደድ ሊያመጣ ይችላል። ሁለተኛ የተጠበሱና ስብ ያላቸው ምግቦች። እነዚህን ምግቦች መመገብ ቅባት በብዛት እንዲመረትና ኢንፍላሜሽን እንዲኖር ስለሚያደርግ ለቆዳ ጤንነት አይመከርም። ሶስተኛ ኢነርጂ ድሪንኮችና ቡና ማብዛት። በየቀኑ ሳይበዛ ቡና መጠጣት ለጤና ጠቃሚ ቢሆንም ከመጠን በላይ ቡና መጠጣትና ኢነርጂ ድሪንኮችን ማዘውተር ለቆዳ ጤንነት አይመከርም። አራተኛ የተቀነባበሩ የስጋ ውጤቶች። እነዚህ ምግቦች የያዙት ከፍተኛ የሶዲየምና የናይትሬት መጠን ቆዳችን እንዲደርቅ ወይም ዲሃይድሬትድ እንዲሆን ያደርጋል። ይህም የቆዳ መቆጣትና መጨማደድ ሊያመጣ ይችላል። አሁን ደግሞ ለቆዳ ጤንነት ተስማሚ የሆኑ 4 ምግቦችን እናያለን። አንደኛ አሳ። በተለይ ደግሞ ሳልመን የሚባለው የአሳ አይነት በኦሜጋ 3 ፋቲ አሲድ የበለጸገ ነው። ይህም ኢንፍላሜሽን በመቀነስ ለቆዳ ጤንነት ትልቅ ጥቅምን ይሰጣል። ሁለተኛ የቤሪ ፍሬዎች። ልክ እንደ ኢንጆሪ እና ብሉቤሪ አይነት የቤሪ ፍሬዎች ከፍተኛ የሆነ የአንቲኦክሲዳንት መጠን የያዙ ሲሆን ቆዳችን ሊጎዱ የሚችሉ ፍሪ ራዲካሎችን ያጠፋሉ። የቤሪ ፍሬዎች ያላቸው ዝቅተኛ ግላይሴሚክ ኢንዴክስ እና ኢንፍላሜሽን የመቀነስ ባህሪ ለቆዳ ጤንነት ተስማሚ ያደርጋቸዋል። ሶስተኛ አቮካዶ። አቮካዶ የያዛቸው ንጥረ ነገሮች የቆዳ መጨማደድና መድረቅን ከመከላከሉም በላይ ለስላሳና ማራኪ ቆዳ እንዲኖር ያደርጋል። አራተኛ አትክልት። ቅጠል ያላቸው አትክልቶች ለምሳሌ ጎመን፣ ስፒናችና ጥቅል ጎመን በቫይታሚን ሲ እና ቤታ ካሮቲን የበለጸጉ ናቸው። ይህም ለቆዳ ጤንነት ተመራጭ ያደርጋቸዋል። አንቲኦክሲዳንት ስለያዙ የቆዳ መቆጣትና መጨማደድን ይከላከላሉ። የዛሬው ቪዲዮ ይህንን ይመስላል። ሐሳብ ጥያቄዎቻችሁን በኮመንት አሳውቁ። ላይክ እና ሰብስክራይብ ማድረግ አይረሳ። መልካም ጊዜ።